ብሌን ሚዲያ ነው። በዚህ ቻናል ትክክለኛና እውነተኛ የሆነ የዜና ምንጭ እናቀርባለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ዛሬ ጥቅምት 25 2018 ብሌን ሚዲያ የቀኑ አበይት የሚባሉ ዜናዎችን ይዞላችሁ መጥቷል። አብራችን ቆዩ። በቅድሚያም የአሜሪካ የቀድሞ ምክትል ፕሬዝዳንት ዲን ቼኒ ከዚህ ዓለም በሞት ተለዩ። ምክትል ፕሬዝዳንቱ ለሞት የዳረጋቸው የሳምባ ምችና ልብ በሽታ መሆኑ ቤተሰቦቻቸው መናገራቸውን ቢቢሲ ዘግቧል። ጆርጅ ደብሊው ቡሽ የአሜሪካ ፕሬዝዳንት በነበሩበት ወቅት በፈረንጆቹ ከ2001 እስከ 2009 ድረስ ዲን ቼኒ አሜሪካን በምክትል ፕሬዝዳንትነት አገልግለዋል። ፕሬዝዳንቱ ሀገራቸው ኢራቅን ጀምላ ጨራሽ መሳሪያ ታጥቃለች በሚል ባካሄደችው ዘመቻም ዋና አማካሪ እንደነበሩ ይነገርላቸዋል። ዲን ቼኒ በፈረንጆቹ 1970 የፕሬዝዳንት ጀነራል ፎርድ የዋይት ሀውስ ጸሐፊ በመሆንም አገልግለዋል። በመቀጠልም ሰሜን ኮሪያ የአሜሪካ መከላከያ ሚኒስቴር ጉብኝት በሚያደርጉበት ወቅት ሮኬቶችን ተኮሰች። ሰሜን ኮሪያ የአሜሪካና የደቡብ ኮሪያ የመከላከያ ሚኒስትሮች ሁለቱ ኮሪያዎችን የሚያዋስንበት አካባቢ እየጎበኙ በነበረበት ወቅት ሮኬቶችን ተኮሰች። ሰሜን ኮሪያ በዚህ ሳምንት ከበርካታ የሮኬት ማስወንጨፊያ ስርዓቷ ወደ 10 የሚጠጉ ሮኬቶችን መተኮሷን የደቡብ ኮሪያ ጦር አሳውቋል። ሮኬቶቹ የተተኮሱት ወደ ምዕራባዊ የፓሲፊክ ውቅያኖስ ውሃ ክፍል ሲሆን ያደረሱት ጉዳት መጠን እየተጣራ እንደሚገኝ የመከላከያ ሚኒስትሮቹ ተናግረዋል። ሮኬቶቹ የተወነጨፉት የአሜሪካው የመከላከያ ሚኒስትር ፒንክ ሄግሴት እና የደቡብ ኮሪያ አቻቸው አይሃንጂዩ ባንክ ከወታደራዊ እንቅስቃሴ ነፃ በሆነው አካባቢ ካደረጉት ጉብኝት ከ1 ሰዓት ቀደም ብሎ መሆኑን ተናግረዋል። ሰሜን ኮሪያ በተመሳሳይ ቀናት በፊት የደቡብ ኮሪያ ፕሬዝዳንት ሊ ቼን-ሙያንግ እና ከቻይና አቻቸው ሺ ጂንፒንግ ጋር በተገናኙበት የእስያ ፓሲፊክ የኢኮኖሚ ትብብር ስብሰባ ወቅት የመድፍ ሮኬቶችን ተኩሳለች ሲል የደቡብ ኮሪያ መከላከያ ሚኒስቴር ከሷታል። አዲስ አበባ ጥቅምት 25 2018 የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነፃ የንግድ ቀጠና ስራ እንዲጀምሩ ጥሪ ቀርቧል። የኢንዱስትሪዎቹ ፓርክ ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በፈረንሳይ ፓሪስ እየተካሄደ የሚገኘው የኢትዮጵያና የአውሮፓ ኢንቨስትመንት ፎረም ላይ ከተገኙ የአውሮፓና የፈረንሳይ ኩባንያዎች ባለቤቶች ጋር ተወያይተዋል። ዋና ስራ አስፈጻሚው በዚህ ወቅት ባለሀብቶቹ በድሬዳዋ ነፃ ንግድ ቀጠና ሀብታቸውና እውቀታቸውን ስራ ላይ ለማዋል ከወሰኑ ኮርፖሬሽኑ ደረጃውን የጠበቀ መሰረተ ልማትና የንግድ ማዕከል አገልግሎት እንደሚያቀርብ ገልጸዋል። ኢትዮጵያ በትራንስፖርትና በሎጂስቲክና መሰረተ ልማት ዘርፍ ያላትን የኢንቨስትመንት አማራጮች አብራርተዋል። በኢትዮጵያ እያደጉ የመጡት ሀገራዊ ስትራቴጂያዊ ኢንቨስትመንቶች እድገት ለመደገፍ የሚያስፈልጉ የትራንስፖርትና የሎጂስቲክስ ዘርፍ ለውጭ ቀጥተኛ ኢንቨስትመንት ክፍት መደረጋቸውንም አስረድተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የሚያስተዳድራቸውን 14 ልዩ ኢኮኖሚ ዞኖችና ፓርኮች ውስጥ ከ200 በላይ የሚሆኑ ኩባንያዎች በስራ ላይ እንደሚገኙ ነው የተገለጸው። በተጨማሪም ኩባንያዎቹ ከ100,000 የሚበልጡ ዜጎች የስራ ዕድል መፍጠራቸውን በኮርፖሬሽኑ ኮርፖሬት ኮሚኒኬሽን መምሪያ አቶ ጳውሎስ በለጠ ገልጸዋል።